የመጀመሪያ ጥያቄ የማደርገው በበዓላት ሁሌ የሚጠየቀው የእርድ ጉዳይ ነው እና ለመሆኑ የፋሲካ ዶሮ ስንት ሰዓት ይታረዳል፣ በሬው ስንት ሰዓት ይታረዳል የሚሉ ጥያቄዎች ብዙ ይበዛሉ። ይሄ እንዴት ነው ከቤተክርስቲያናችን ስርዓት አንፃር? የእርድ ጥያቄ የሚነሳው ብዙ ጊዜ ጾም ስላለው ከልደትና ከትንሣኤ በዓል ጋር በተገናኘ ነው። ሌላ ጊዜ አይነሳም። የዚህ የበዓል እርድ በተለይ የፋሲካን ስንመለከት መነሻው በተለይ በገጠሪቷ የሀገራችን ክፍል ብዙ ትምህርቱም ስለሌለ እስካሁን ድረስ የእስራኤላውያኑን ትውፊት ከክርስትናው ጋር ይዘው የቆዩ ሰዎች አሉ። አስተያየትን በሚሰጡበት ጊዜ እነዚህ ነገሮች እናያለንና መነሻው የፋሲካ በግ ነው። የፋሲካ በግ ያው እስራኤላውያን ከግብጽ ሲወጡ በመጨረሻው ሰዓት እንዲታረድ ታዘው የነበሩት የፋሲካ በግ ለዚያው ለትንሣኤው የእርድ ሁኔታ መነሻ ነው በብዙ መልኩ ማለት ነው። በኦሪት ዘጸአት ምዕራፍ 12 ቁጥር 5 ላይ ስንመለከት የእናንተ ጠቦት ነውር የሌለበት የአንድ ዓመት ተባት ይሁን ከበጎቹ ወይም ከፍየሎች ውሰድ ይልና በዚህም ወር ይሄ የሚያዝያ ወር 14ኛው ቀን ነው፣ በኋላ እንመጣበታለን። እስከ 14ኛው ቀን ድረስ ጠብቁት፣ የእስራኤልን ማህበር ጉባኤ ሁሉ ሲመሽ ይረዱት ይላል። እንግዲህ ይሄ በግ ከታረደ በኋላ የሆነውን ተመልካቾቻችን ገብተው ኦሪት ዘጸአት ምዕራፍ 12ን ማንበብ ይችላሉ። ደግሞ የተለመደ የታወቀ ነው እና ግን ሲመሽ ይረዱት ስለሚል ግዴታ አይደለም፣ በግ አይደለም የሚታረደው። እኛ ደግሞ በባህላችን ለዶሮ ትልቅ ቦታ ስላለን በበዓል ጊዜ ዶሮ ነው የምንረዳው። ባህላዊ ምግባችንም እሱ ስለሆነ ማለት ነው። ቀደም ሲል የአባወራዎቹ ወደ ቤተ ክርስቲያን ሲሄዱ ሌሊት ማለት ነው ማታ ከምሽቱ 2 ሰዓት ወይም 12 ሰዓት ጀምሮ ወደ ቤተ ክርስቲያን ይኬዳል። ትንሣኤ ከመባሉ በፊት መድረስ ስላለባቸው ቅዳሴ ስለሚያስቀድሱ ማለት ነውና አባወራዎቹ ባርከው አርደው ለማወራዎቹ ይሰጣሉ። ከዛ በኋላ እነሱ አዘጋጅተው ከትንሣኤ በኋላ ወደ ቤተ ክርስቲያን ወደ ቤት ሲመለሱ ይፈስኩበታል ማለት ነው። ስለዚህ ከ12 ሰዓት በኋላ ይታረዳል ማለት ነው። አሁን ሁሉም ሰው ወደ ቤተ ክርስቲያን ስለሚመጣ የሚቀር ስለሌለ ስለዚህ ከጾሙ በኋላ የሚያርዱም ሰዎች አሉ። አንዳንድ ጊዜ ደግሞ ቀድሞ ወንድማችን እንደተናገረው ሰዓቱን ለመሻማት በጊዜ ቅዳሜ ጠዋት የሚያርዱ ሰዎችም አሉ። ይሄ አግባብ አይደለም። ስለዚህ ከመሸ በኋላ ቢያርዱት በራሱ ችግር የለውም። ምክንያቱም የሚፈሰከው በዶሮው ከሆነ ሌሊት 9 ሰዓት ላይ ስርዓት ቅዳሴው አብቅቶ ወደ ቤት የሚሄዱ ከሆነ ዶሮ እንደገና ታርዶ የሚሆን አይደለም። ምክንያቱም በአክፍሎት ነው የሚቆዩት፣ በድካም ነው የሚቆዩት። ስለዚህ አባቶቻችን ቀደም ሲል ያደርጉት የነበረው ማታ ከ12 ሰዓት በኋላ አርደው ለሚሰራው ሰው ሰጥተው ወደ ቤተ ክርስቲያን ይሄዳሉ። ስለዚህ ከ12 ሰዓት በኋላ ብናርደው በራሱ ችግር የለውም። አሁን ደግሞ በሰንበት ትምህርት ቤት በአንዳንድ የጽዋ ማህበራት እንደገናም ደግሞ በስብከተ ወንጌሉ ምዕመናን እንዲያዋጡ እየተደረገ የፋሲካ ከብት ይገዛና ነዳያን እንዲፈስኩ ይደረጋል። ስለዚህ ይሄ ለነዳያን ከቅዳሴ በኋላ ለማድረስ ለማብላት ከጾሙ በኋላ ወይም ከትንሣኤ በኋላ ማረድ በጣም ከባድ ነው የሚሆነው። ስለዚህ ቀድመው ማታ ምሽት ላይ ከ12 ሰዓት በኋላ ያርዱታል። ግን እዚህ ላይ በጣም መጠንቀቅ ያለብን ቤተክርስቲያን ቅጽር ውስጥ ግቢ ውስጥ ከብት አይታረድም፣ የፍጡር ደም ስለማይነጥብበት ማለት ነው። እና ቦታ ተመርጦ ለየት ባለ ቦታ አርደው ነዳያንን ቢመግቡ ማታ ከመሸ በኋላ አርደው ጾማቸውን ቢፈቱ በራሱ ችግር የለውም።